ያው ንስሐ አባት 40 ሲሰጥ 40 ይሰግዳል። ታውቃላችሁ አይደል? አታውቁም? አባቶች እኮ ንስሐ አባቱ ነው ሲባሉ ለምን እምቢ እንደሚሉ አታውቁም? መከራ አለዋ። እንዴት ነው ንስሐ አባት ይሆኑ ይመስሏችኋል እናንተ? ስግደት አላት እኮ። ካቃተው ቢያንስ 40 ከሰጠ ስንት ይሰግዳል? 20 ይሰግዳል ቢያንስ። ስለዚህ ስግደት ሰጥቶ ቁጭ የለም። አንዳንድ ጊዜ እንደው የቄስንም ድካም እንድታውቁት ብዬ ነው በዚያው። እናንተ እንደው የምትባሸቁት ቄሱ ንስሐ ስቀጥራቸው ይጠፋኛል፣ ስሰማቸው በትክክል ስነግራቸው በትክክል አላዳመጡኝም ምናምን እንደዚህ በቃ ዝም ብሎ የመክበስበስ ጉድ ማለት ነው። ስንት ጉድ ነው ተሸክሞ የሚኖረው ሰው ቄስ እኮ። ሁለት አይነት ሚዛን በሰፈርከው ቁና ለራስም ስፈር ነው። ከግብዝነት ንጹህ መሆን ይላል። ደግሞ ተኝተ ደግሞ እግዚአብሔር የተመስገን ቅዱስ ዳዊት አቤቱ ፈጣሪ በመኝታዬም አስብሃለሁ እንዳለ ደግሞ ተኝተ ደግሞ ጸልይ። ከዚህ በኋላ ወሰደ ተኛ ነው። እስቲ አሁን እንቅልፍ እምቢ አለኝ የምትሉ ሰዎች ይሄን ያለፍታችኋል? በፍጹም የለም። ለፍቶ እንዲህ አድርጎ ተግቶ ነው። በገና ሳይወጠር መልካም ድምፅ እንደማይወጣው ሳይተጉ ሳይቸገሩ ሳይጨነቁ ክርስትና የለም። ሰውነቱን የሚወዳት ሰው ካለ ስለኔ ይጣላት፣ ሰውነቱን የጣለ ሰው ያገኛታል ነው እንጂ ኢየሱስ ክርስቶስ አርብ ከፍሎልኛልና እኔ አርፌ እተኛለሁ የለም። እንደዚህ ተብሎ አይመለስም። የኔን የሚወድ ሰው ካለ ሰውነቱን ጨክኖ ይጣላት፣ መስቀሌን ተሸክሞ ይከተለኝ፣ ትጋት ነው። አንዳንዱ ሰው ደግሞ ምን ይላል? እንዲሁ ትምህርትን ብያለኝ ዛሬማ የዩኒቨርሲቲ ተማሪ ሁሉ ምን ማለት ጀምሯል መሰላችሁ? በብልሃት እየዞረ ፌስቡክ ለፌስቡክ ሲያውደለድል ሳያጠና አይቀርምና ፈተና ሲቃረብ ሰይጣን አለብኝ ብሎ መጮህ ይጀምራል። ኋላ ጸበል ሄደ። ውሸቱን ዛዳ ማነ እኔ ሰይፉ ጨንገር ነኝ። ማነ የደገመባት ጎረቤቷ አይጥጋብ ነው ምናክል አይጥጋብ ብታጠኑ አይሻላችሁም እናንተ ሰዎች? ማጥናት ሲያግነ ጊዜ አጋኔን ያዘኝ ምናምን ትላለህ። ራሱን ወደኛ የገለጠ እግዚአብሔር ነው እንጂ ያለ ሰዎች ፈልገው ተመራምረው ያገኙት እግዚአብሔር የለም። ለምሳሌ አብርሃም እግዚአብሔርን አግኝቷል፣ ሙሴ ጸሊም እግዚአብሔርን አግኝቷል እንላለን። ያን የተገለጠውን እግዚአብሔር ነው ያገኘ። እግዚአብሔር የሰው ልጅ እቺ መሻት ነው የምትባል እንጂ እግዚአብሔር እንደ ዕቃ ተፈልጎ አይገኝም። መሻት ይኑረን ነው። ለይትፈሳህ ልብ ዘያሐስሶ ለእግዚአብሔር። እግዚአብሔርን በሕግ በአምልኮ የሚሻ ሰው ደስ ይበለው ተብሏል። እግዚአብሔርን እንፈልገዋለን። የምንፈልገው መሻታችን ነው እንጂ እንደ ዕቃ እግዚአብሔር እንደዚህ ተደርጎ እግዚአብሔር የሚባል አካል አገኘው እንደዚህ ያለ ነው የሚባል አይደለም። ራሱን ነው እግዚአብሔር ለሰው ልጆች የገለጠ። ያ የተገለጠው እግዚአብሔር ወደኛ ራሱን የገለጠበት መንገድ ሃይማኖት ይባላል። እኛ ደግሞ እሱን ያን የተገለጠውን እግዚአብሔር አንድነቱን ሶስትነቱን አምነን የምንሄድበት ደግሞ መንገድ እርሱ ደግሞ ሃይማኖት ይባላል።